ትሞላና የምክር ቤት አባል ትሆናለህ። ስለዚህ ከሰኔ 30 በኋላ ያ ምክር ቤት አይደለም፣ አዲስ ምክር ቤት ነው ያለው። ስለዚህ የምክር ቤቱ የስራ ጊዜ እስከ ሰኔ 30 ነው እንጂ እስከ መስከረም 30 አይደለም። አስፈጻሚው አካል እስከ መስከረም 30 ሊሄድ ይችላል። ምክንያቱም ኦፊሻሊ ርክክብ የሚደረገው በዛ ሰዓት ስለሆነ ነው። ፓርላማው ከሰኔ 30 በኋላ በምንም አይነት መልኩ አዲስ ህግ ሊያወጣ፣ አዲስ ድንጋጌ ሊያወጣ፣ አዲስ አዋጅ ሊያወጣ አይችልም። ያለቀ ነገር ነው። ስለዚህ እኛ የምንለው አንድ ነገር ነው። ህገ መንግስቱን ገፍታችሁ ሀገሪቱን በህገ መንግስታችን መሰረት ልንፈታው ከማንችል ችግር ውስጥ ከታችኋል። ስለዚህ እያንዳንዱ የፖለቲካ ፓርቲ እዛው ውስጥ በዚያን ሰዓት እኩል ነው። ከመስከረም 30 በኋላ ብልጽግና በለው፣ ኢዜማ በለው፣ ኦፌኮ በለው፣ አንድነት በለው፣ መያድ በለው፣ ምን ትንሽ ትልቅ ፓርቲ ነው። በዛ ሰዓት ብልጽግና ብድግ ብሎ እቀጥላለሁ ቢባል ከየት የመጣ ከምን የመነጨ ያን ጊዜ? ስለዚህ እዛ ደረጃ ላይ ሳንደርስ ብዙ አጣብቅኝ ውስጥ ሳንገባ አገሪቱን ወደ ውዝግብና ወደ ትርምስ ሳትገባ አሁኑኑ ቁጭ ብሎ ትርጓሜ ምናምን ህገ መንግስቱን እናስተረጉማለን የሚለው ጨዋታ መቆም አለበት፣ አይሰራም። ስለዚህ መሆን ያለበት ፓርቲዎችን ጠርቶ ቁጭ ብሎ አገሪቱ ኮሮናን አስመልክቶ በገጠማት ችግር ምክንያት በጊዜ ምርጫ ማከናወን ባለመቻሏ የመንግስትም የስራ ጊዜው በማለቁ የመንግስት አሁን ያለው መንግስት የስራ ጊዜ ካለቀ በኋላ እንዴት አድርገን እስከ ምርጫ ጊዜ ድረስ እንዴት አድርገን አገሪቱን ወደፊት እንወስዳለን? ወደ ሁከት፣ ወደ ብጥብጥ፣ ወደ ሌላ ችግር ሳንገባ እንዴት አድርገን አገሪቱን ከዚህ አጣብቂኝ ውስጥ እናወጣታለን ብሎ ጠርቶ ማነጋገር ያስፈልጋል። እዚህ ላይ እብሪት አያስፈልግም። እዚህ ላይ ማን ያለኝ ያለ የሚባል ነገር አያስፈልግም። እዚህ ላይ ካሁን በኋላ ምንም የሚተማመንበት ነገር አይኖረውም። መንግስት ምናልባት አንድ ነገር ሊያስብ ይችላል። መንግስት አሁን እንደሚመስለው መከላከያ ምን በእጄ ነው ሊል ይችላል። መከላከያ አንድ ቁጥር ተግባሩ ህገ መንግስት ማስከበር ነው። ተጠሪነቱ ለፓርቲ አይደለም። መከላከያ ተጠሪነቱ ለብልጽግና ፓርቲ አይደለም፣ ወይንም ደግሞ ነገ አሸንፎ ስልጣን ለሚይዝ ፓርቲ አይደለም። መከላከያ አገሪቱ ከህገ መንግስት ውጭ የሆነ ማንም ኃይል እንደፈለገ ሊያረጋት እንዳይችል ተደርጎ የተቋቋመ ነው። ስለዚህ መከላከያ የሁላችን ነው። መከላከያ የኢትዮጵያ ህዝቦች ሰራዊት ነው። ሰላሟን የሚያስጠብቅ ድንበሯን የሚያስከብር ኃይል ነው እንጂ አንድ ፓርቲ አገልጋይ አይደለም። ማንም ጠርቶ እንዲያርግ የሚለው አይደለም። በዛ ሰዓት የጦር ኃይሎች ጠቅላይ አዛዥ መኖር አለበት። ጠቅላይ አዛዡ በቁመቱ አይደለም፣ በመልኩ አይደለም፣ በዘሩ አይደለም፣ በምንም አይደለም። በምርጫ የሄደ ነው። በምርጫ የሚሄድ ጠቅላይ ሚኒስትር ነው የሀገሪቱ አጠቃላይ ጦር ኃይሎች አዛዥ።